አንዳንድ ሰው በስራ ብዛት በጊዜ ጦት እንደማይጸልይ ይናገራል። ያ ስንፍና ነው። ተቀምጠን ብንጸልይ ምናምን ተኝተን ብንጸልይ ያሰባል። ግን ትንሽ ከክብር ጋራ ብታያይዙት በጣም ደስ ይለኛል። እግዚአብሔር የምናከብር ከሆነ በፊቱ እንቆማለን። ይሄ ማለት ግን አሁን ቤታችን ሆነን ምስራቁ የትኛው ነው እያልን ስንዟዟር መሆን የለብንም። አይኖቹን ጨፍኖ ጸለየ የሚል ነገር እስካሁን ድረስ አላየሁም። ጥበበኛ ሰሎሞን ደግሞ ምን አለ? አይኑን የሚዘጋ ጠማማ ሐሳብን ያስባል ይላል። በተለይ ብዙ ሰው በጣም የሚሳሳተው በሌሊት ቢጃማ የሚጸልዩ ሰዎች አሉ። ይሄ በእውነት እንደው ትንሽ አንዳንድ ቃላት በጣም ካፌ እንዳያመልጠኝ ይፈራለሁ። አቡነ ጎርጎርዮስ ካለ የዝዋይ የካህናት ማሰልጠኛ መስራቸው አባት ማለት ነው። እናሳቸው በቅዳሴ ሰዓት ላይ እንደው ዘንፈልፈል ብሎ የቆመ ሰው ሲመለከቱ በጣም አትግንግጠም ይሉ ነበር አሉ። ቅዳሴ ማለት አንድ ወቅት ብቻ አንገታችንን ደፍተን የምንጸልይበታል። ይሄም የንስሐ ጸሎት በሚሰጠን ጊዜ በአባቶች እግዚኦ መሐረነ ክርስቶስ በሉ ሲባል ሰው ቀና ብሎ ካህኑን እያየ አይደለም የሚጸልየው፣ አንገቱን ደፍቶ ነው የሚጸልየው፣ ተቀምጦም ሆነ ቆሞ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የልዑል እግዚአብሔር ቤተሰቦች፣ የቤታችን የድንግል ማርያም ወዳጆች እንደምን ከረማችሁ? እንደምን ሰነበታችሁ? በያላችሁበት እንደከረማችሁ አምላካችን ልዑል እግዚአብሔር የኃጢአታችንን ብዛት ሰውነታችንን ክፋት ተመልክቶ ሳያጠፋን ታግሶ እስከዚህ ሰዓት ድረስ አቆይቶን እንዲህ በዚህ መልክ እንድንገናኝ ስለፈቀደልን ስሙ ከአጥናፍ ከፀሐይ መውጫ እስከ መጥለቂያዋ የተመሰገነ ይሁን። እንደ አምላካችን እንደ ልዑል እግዚአብሔር መልካም ፈቃድ ዛሬ የጸሎት ስርዓት እንነጋገራለን። እንደምታስታውሱት ባለፈው ጸሎት በሚል ርዕስ የጀመርነው ትምህርት አለ። ተከታታይ ነው። ቤተክርስቲያናችንን እንወቅ ነው ዋናው ዓላማ። እንደምታውቁት ይሄ ለብዙ ሰዎች በጣም ተራ ነገር ወይም ዝቅ ያለ ሊመስላቸው ይችላል። ግን ባላወቅንበት ዘመን የነበረውን ሁኔታ ነው መመልከት የሚገባው። እንደዚሁ የማያውቁ እንዴት ወደ እግዚአብሔር መቅረብ እንዳለባቸው፣ ጸሎታቸውን እንዴት ማቅረብ እንዳለባቸው ብዙ ግራና ቀኛቸውን የማያውቁ ሰዎች ስላሉ ለእነሱ ነው እኛ የምንሰራው። በነገራችን ላይ ሁሉም ሰው እኔ ያውቃለሁ ከማለት ይልቅ ብናዳምጥ እንጠቀማለን። ያዳመጣችሁትን ደግሞ ለሰዎች ሸር ብታደርጉ ብታስተላልፉ በጣም ጥሩ ነው። ከዚያ ውጭ ደግሞ እኛንም ደግሞ ይህን አድርጉ ብትሉን ማናስተካከለው ነገር ምንም ነገር የለም። በትናንትናው ዕለት አንድ አባት ጋራ ለመነጋገር ሞክሬያለሁ። የላኩላቸውን በግማሽ ወይም መግቢያው ብቻ ነው የሰማሁት አሁን። ይሄም ተመስገን ነው። ምክንያቱም ብዙዎቹ ለመናገር በጣም ይከብደኛል። በነገራችን ላይ እኔ ሰዎችን ስለምሰማ ስሙኝ ነው የምለው። ሰዎች እንዲሰማችሁ ከፈለጋችሁ እናንተ መስማታችሁ ጥሩ ነው ብዬ ነው የማስበው። ስለዚህ ሁላችንም መደማመጥ አለብን። አንዳችን ትምህርት መስማት አለብን። ይህንን በፍጹም ትህትና ነው የምናገረው። ለማንኛውም ገና ወደፊት ሁሉ ለትውልድ ቅርስ የሚሆን ነገር ነው ማስቀመጥ የምፈልገው እንጂ እኔ ስብከትም አይደለም። ስብከትና በትምህርት መካከል ያለውን ልዩነት ሁላችንም በተወሰነ መልኩ ብናቅ በጣም ጥሩ ነው። ስብከት በቃ ትኩረቱና ዓላማው የሰውን ሕይወት መለወጥ ነው። የትምህርት ግን የሰውን አእምሮ ነው፣ እውቀት ነው ማለት ነው እንጂ ምናልባት በዚያው መልክ የሕይወት ለውጥም ሊኖር ይችላል። ሰው ካወቀ ነው ሊወጠው። ሕዝቤ እውቀት በማጣት ጠፋ ነው አይደል? በትንቢተ ሆሴዕ ላይ እግዚአብሔር የሚናገረው። ስለዚህ ማወቅ አለብን ነው፣ አጠቃላይ ማወቅ አለብን። ቤተክርስቲያናችን በውስጡ ያለውን ነገር ሁሉ እንድናውቅ ነው። ስለዚህ ስለ ጸሎት ተነጋግረናል። ጸሎት ምን ማለት ነው የሚለውን ነገር አሳይቻለሁ። የጸሎት ክፍሎችንም ተነጋግረን ነበር እንደምታስታውሱት። ዛሬ ደግሞ የጸሎት ስርዓቶችን የምንመለከተው እንዴት እንጸልያለን የሚለው ማለት ነው። ይሄ በአካል በአለባበስና በድምፅ እንዴት መቅረብ እንዳለበት። በነገራችን ላይ እግዚአብሔር ምንም አይነት ጸሎት ብንጸልይ ይሰማል። እግዚአብሔር የሚፈልገው የልብን ቅንነት ነው። ብዙ ሰዎች እንደዚህ ያሉ ይችላል። ስርዓቱ ምንድን ነው አስፈላጊነቱ የሚሉ ሰዎች ሊነሱ ይችላሉ። ግን ሁሉ ነገር በአገባብና በስርዓት ነው የሚያደርገው። እግዚአብሔር በእውነት ከልብ በጣም ትሑታን ከሆን እንዴት ነው ፈጣሪን ማስደስተው እንላለን። አለ አይደል? ወደ ሰው እንኳን ስንቀርብ በጣም ወደምንወዳቸው ዝም እንደፈለግን ነው እንደምንቀርበው። አለ አይደል? ንጽህናችንን እንጠብቃለን፣ አለባበሳችንን እናስተካክላለን። ይልቁንም ደግሞ ወደ ንጉስ የምትቀርቡ ቢሆን ወደ መንግስት የምትቀርቡ ወደ አደባባይ የምትቀርቡ እንዴት ነው የምታደርጉት? በስርዓት እንለብሳለን። ለዚያ የሚመጥን አለባበስ ለብሰን ነው። ሰርግ የተጠራ ሰው ለሰርግ የሚመጥን አለባበስ ሊኖረው ይገባል። አጠቃላይ በአካል ነገር ራሱን አስተካክሎ ሁሉን ነገር
ነው ወደዚያ ወደ ሰርግ ቦታ የሚሄድ ለሰርግ የሚሆነው ነው። ለቅሶ የሚሄድም ደግሞ ለለቅሶ እንደሚሄድ አይነት አለባበስ ለብሶ ነው የሚሄድ። ወደ እግዚአብሔር ፊት የሚቀርብ ሰው ደግሞ እንደ እግዚአብሔር እንደሚፈልገው ሆኖ መቅረብ አለበት እንጂ እንደፈለገ መሆን የለበት። እግዚአብሔር ያያ የትም ቦታ ምንም ሆነ እና በመከራ በችግር ሆነን በስራ ቦታ ላይ ሆነን የምንጸልየው ጸሎት አይሰማም አይቀበልም ማለት አይደለም። ማናቸውም አጋጣሚ ሳታቋርጡ ጸልዩ ነው ቅዱስ ጳውሎስ የሚለን አይደል? ሳታቋርጡ ማለት በህሊና ሁልጊዜ እንጸልያለን፣ ሁልጊዜ እንጸልያለን። ግን ለአምልኮት በቆምን ጊዜ እኔ ባለፈውም ተናግሬያለሁ። ቤታችን የእግዚአብሔር ቤት እንደሆነ የአብርሃም ቤት እንደሆነ የምንፈልግ ከሆነ በተወሰነች በቃ እንደው ቢቻል ብዙ ክፍሎች ያሏቸው ሰዎች አንዱን ክፍል ለእግዚአብሔር ብትተው። በሁሉም ቦታ እግዚአብሔር ይኖራል፣ እግዚአብሔር ባርከዋል። ግን የጸሎት ቦታ ቢኖረን በጣም ጥሩ ነው። ቅዱሳት ስዕላት ያሉበት ስዕል አድኖ ያለበት እዚያ ፊት ቆመን የምንጸልይበት ማለት ነው። የምንሰግድበት ምንጣፍ ያለበት እዚያው ቁጭ ነው መጽሐፍ ቅዱሳችን የምናነብበት ነፍሳችንን የምናሳርፍበት ቢያንስ ጧትና ማታ እግዚአብሔርን የምናመልክበት ቦታ ቢኖር በጣም ተገቢ። እያንዳንዱ ክርስቲያን ቤት ሲኖረው ሊያስብ የሚገባው ነገር እሱ ነው ማለት እና ደግሞ አንድ ክርስቲያን ቢያንስ በዓመት አንድ ጊዜ ካህን ቤቱን በቶ እንዲባርክለት ማድረግ አለበት። ዝም ብለን እንደው ከምን ጋር እንደምንኖር አይታወቅም። እውነት ለመናገር በጣም አስቸጋሪ ነው። ስለዚህ ቤታችን መባረክ አለበት። ጸበል መረጨት አለበት። ጸበል መረጨት እንዴት እንዳደግንና እንድኖር የምንረሳ ይመስለኛል ይሄ ዘመናዊ ትውልድ። ስለዚህ እንደዛ እንዳንሆን ለማድረግ ነው ይሄንን ምክር ይሄንን ትምህርት የሚሰጠው። ስለዚህ የጸሎት ስርዓት ማለት አሁን በቤተክርስቲያን ያለው ስርዓት አለ። ቤተክርስቲያን ውስጥ አለባበሳችን፣ አቋቋማችን ስርዓት ያለው ስርዓት እንደፈለግን ልንሆን አንችልም። እኔ እንደወደድኩት የፈለግኩትን ለብሼ ልመጣ አልችልም፣ አይገባም። እያንዳንዱ እንደየደረጃው የጳጳሳት አለባበስ አለ፣ የዲያቆናት አለባበስ፣ የካህናት አለባበስ አለ፣ የምዕመናን ደግሞ አለባበስ አለ፣ የወንዶች የሴቶች አለባበስ አለ። እሱን ባለፈውም ስርዓተ ቤተክርስቲያን በሚለውን ለማንሳት ሞክሬያለሁ። አሁንም በጸሎት ላይ የሚደገመው እሱ ነው ማለት። በቤታችንም እንደዛው ነው። ቤቴ ውስጥ አይደል እንደ ምን ችግር አለው ማለት የለብንም። እግዚአብሔር ያያልና ከመላእክት የተነሳ ነው እኮ የሚለው ፀጉሯን ትሸፈን አለ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ላይ ከመላእክት የተነሳ ተመልከቱ። መልአኩ ያያታል፣ ያጠባቂ መልአክ ያያታል። ስለዚህ እንደፈለግሽ አትሆኝ። ብቻችንን ብንሆን እንደፈለገ መሆን የለም። እንኳን በጸሎት ሰዓት በነገራችን ላይ አንድ ክርስቲያን በማናቸውም ሰዓት ቤቱን ውስጥ እንኳን ቢሆን እንዲሁ ዝም ብሎ መለላውን አይሆንም፣ ነውር ነው። እኔ በጣም ይቅርታ አድርጉልኝ። እኔ በጣም ባህላዊ ሊሆን ይችላለሁ። አይ ነው ብዙ ሰው እንደዚህ እንደሚል ግን እኛ ክርስቲያኖች ሁልጊዜ እግዚአብሔር ያያል። ሁልጊዜ ጠባቂ መልአካችንን ማሳቀቅ የለብንም ማለት ነው። እና ይህንን ነው። ስለዚህ የጸሎት ስርዓት አንደኛውና የመጀመሪያው በአካል ምን መምሰል አለበት ነው። የመጀመሪያ እግርን ገጥሞ በተጠንቀቅ መቆም ነው። እግርን ለምን ገጥመን በተጠንቀቅ መቆማለን? እግርን ገጥሞ በተጠንቀቅ መቆም ለመመሰጥ ቆሞ መጸለይ በመጽሐፍ ቅዱስም ሆነ በቤተክርስቲያን ስርዓት ውስጥ ትልቅ ትርጉም ነው ያለው። ትልቅ ትርጉም ነው ያለው። ልክ አንድ ወታደር ወደ አለቃው ሲቀርብ እግሩን ገጥሞ ተጠንቅቆ በጣም ይገርማል። ምናልባት በውትድርና ያለፋችሁ ሰዎች ታውቁታላችሁ። አለባበሱን አስተካክሎ ይመጣል። ከዚያ እግሩን መጥቶ ተጠንቅቆ ቆሞ ከአለቃው ፊት ቀጥ ብሎ አይኑን እያየ የአለቃውን አይን እያየ ማለት ነው። መለዮ ካደረገ በእጁ ሰላምታ ይሰጣል። መለዮ ካላደረገ ወደ ላይ ከፍ ማለት ተረከዙን በማንሳት ሰላምታ ቀጥ ብሎ እጆቹን ግጥም አድርጎ ማለት ይህ ምን ማለት ነው? የአክብሮትና የምታዘዝ ምን ልትለኝ ትፈልግ? ሪፖርትም ያቀርባል። የገጠመው ነገር ካለ ወይም ማቅረብ ያለበት ለአለቃው ማሳወቅ ያለበትም ካለ ያሳውቃል። አንድ ባሪያም በጌታው ፊት እንደዚሁ ተሽቆጥቁጦ እንደዚያ ነው። እኛ በአምላካችን ፊት በእግዚአብሔር ፊት ነው እየቆምን ያለነው ማለት ነው። እሱ ነው ጌታችን፣ እኛ ባሪያዎቹ ነን፣ እኛ ልጆቹ ነን። ስለዚህ ሪፖርት ልናቀርብ ልንጸልይ ነው። እንደገና ደግሞ ከሱ ልንሰማ ነው። እግዚአብሔር የሚለንን ልንሰማ ልንታዘዝ፣ የአቀራረባችን እሱ ነው። ለዚህ ነው በተጠንቀቅ ቆመን የምንለው እና በዚህ በኩል ብዙ ጥቅሶችን ማንሳት ይቻላል። ለምሳሌ የአክብሮትና የፍርሃት መገለጫ መሆኑን በመጽሐፍ ቅዱስ ውስጥ የታዘዙ ነገሮች አሉ። ለምሳሌ በማርቆስ ወንጌል ምዕራፍ 11 ቁጥር 25 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ለጸሎት በቆማችሁ ጊዜ ብሏል። ይሄ ማለት ምንድነው? መቆም እንደሚገባን ያሳየን ማለት ነው። ለጸሎት በቆማችሁ ጊዜ ሲል ምንድነው የምንረዳው? ጸሎት ቆሞ ነው የሚቀረበው የሚለውን አመልክቶናል፣ አሳይቶናል ራሱ ጌታችን ኢየሱስ ክርስቶስ ማለት ነው። በመዝሙር 134 ቁጥር 1 ላይ ደግሞ ቅዱስ ዳዊት ምን አለ? እናንተ በሌሊት በእግዚአብሔር ቤት የምትቆሙ የእግዚአብሔር ባሪያዎች ሆይ ይላል። ተመልከቱ፣ እናንተ በሌሊት
በሌሊት በኩለ ሌሊት ተነስቶ 9 ሰዓት ላይ ደግሞ እዚህ ሀገር ደግሞ 3 AM ላይ ተነስቶ መጸለይ ማለት እዛ ሰዓት ላይ ያስለመዳችሁ የምትነሱ ሰዎች ካላችሁ የሰማይ ደጅ የሰማይ መስኮት የሚከፈትበት ሰዓት ነው ይላል። በብዙ አብያተ ክርስቲያናት በነባር በዚህ በጥንታውያን አብያተ ክርስቲያናት የተለመደ የጸሎት ሰዓት ነው። በጣም ከመንጋቱ በፊት በጧት ያለው ጸሎት በእግዚአብሔር ዘንድ ምክንያቱም አይምሯችንም በጣም እንትን የሆነበት ምንድነው ስም የተረጋጋበት የሰከነበት አርፈን የተነሳነበት ሰዓት ስለሆነ በዚያ ሰዓት ላይ ለማለት ነው ቅዱስ ዳዊት። ለማንኛውም ይሄ የምትቆሙ ነው የሚለው በእግዚአብሔር ቤት የምትቆሙ የምትጸልዩ ለማለት ነው። ሌላው በተጠንቀቅ መቆም ንቁ መሆንን ነው የሚያሳየው። በመንፈሳዊ ሕይወት ውስጥ መቆም ንቁ ከመሆን ጋር በጣም ነው የሚያያዘው። መጽሐፍ ቅዱስ ንቁና ጸልዩ ይላል። ንቁና ጸልዩ ይላል። ለምሳሌ አንድ ጥቅስ ብቻ አነሳለሁ። በኤፌሶን ምዕራፍ 6 ቁጥር 13 እስከ 14 ላይ ቅዱስ ጳውሎስ ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔር ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጦር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ። ይህንን እያብራራው አልቆይም፣ ሌላ ስለሆነ ፍላጎታችን። ዋናው ነገር ግን ለጸሎት መቆም ይገባል ነው። ተቀምጠን ብንጸልይ ምናምን ተኝተን ብንጸልይ ሰባል ግን ትንሽ ከክብር ጋር ብታያይዙት በጣም ደስ ይለኛል። እግዚአብሔር የምናከብር ከሆነ በፊቱ እንቆማለን ማለት ነው እንጂ ተቀምጦ የሚጸልይባቸው አጋጣሚዎች አሉ። በተለይ በማዕድ ሰዓት የማዕድ ጸሎት የሚጸለየው ባራኪው ብቻ ነው ሊቆም ይችላል። እሱ ቁጭ ብሎ ሊጸልይ ይችላል። ቁጭ እንዳለ ሊባረክ ይችላል። ማዕድ ጸሎት ተቀምጠን ነው የምንጸልየው ማለት ነው። ሌላው የቤተክርስቲያን ስራ ስለሆነ ነው ቆመን የምንጸልየው። ቤተክርስቲያን በተለይ የቅዳሴ ጸሎት ያው እንደምታውቁት ነው። ዲያቆኑ 10 ጊዜ ነው በቃ ተንሱ ለጸሎት ይላል። ተንሱ ለጸሎት ተነሱ፣ ለጸሎት የተቀመጣችሁ ተነሱ ሁሉ ያው ሙጃ ላይ በየመካከሉ ላይ የተቀመጠ ሰው ስላለ አይደለም። በእርግጥ በህመም ምክንያት በእርጅና በድካም ምክንያት የሚቀመጡ ሰዎች ሊኖሩ ይችላሉ። ምንም አይደለም፣ እግዚአብሔር ያውቀዋል። እሺ ሌሎቹን ግን በቃ ይሄ ምንድን ልቦናችሁን አንሱ ለማለት ነው እንጂ በቅዳሴ ሰዓት ማንም ሰው አይቀመጥም። ምክንያቱም የንጉሥ አዋጅ እየታወጀ እኮ ነው። ስጋው ደግሞ እየተፈተተ ነው። ክርስቶስ መላእክት ሁሉ በዚህ በቀረቡበትና በተነጠፉበት ሰዓት ማንም ሰው እንዲቀመጥ አይፈቀድለትም። የተቀመጣችሁ ተነሱ እና እግር ገጥሞ እንደ መላእክት ራሳ ያለ ክንፋቸውን ምንድነው 6 ክንፍ ነው ያላቸው፣ 6 ክንፍ ያላቸው ማለት ነው። የተለያዩ ናቸው መላእክት እና እነሱ በእግዚአብሔር ፊት ሲቆሙ ክንፋቸውን አጣጥፎ በአንድነት በፈራት ቆመው ይታያል ማለት ነው። ለሱን የሚገልጻቸው። ስለዚህ እኛም በተጠንቀቅ ስንቆም እሱን መምሰላችን ነው። እንደውም አቡነ ጎርጎርዮስ ካለ የዝዋይ የካህናት ማሰልጠኛ መስራቸው አባት ማለት ነው። እናሳቸው በቅዳሴ ሰዓት ላይ እንደው ዘንፈልፈል ብሎ የቆመ ሰው ሲመለከቱ በጣም አንተ ግንግጠም ይሉ ነበር አሉ። ቅዳሴ ማለት ላይ በቃ በጣምና ይህንን ወንድማችን የዩኒቨርሲቲ ተማሪ ያለን የሳቸው ተማሪ ነበር። አንድ ዝና የሚባል ወንድማችን ባለሰው በጣም ደስ ይለኝ ይህንን ይመክረን ነበር። በቃና በጣም በህሊናዬ ውስጥ ቀርጾት ነው የቀረው። ስለዚህ እግራችንን ገጥመን ነው የምንቆመው። እግራችንን ገጥመን እጃችንን እንደዚህ ክፍት አድርገን ወይም ወደ ላይ እንደዚህ ዘርግተን ነው የምንጸልየው ማለት ነው። እና ተጠንቅቆ መጸለይ በጣም ተገቢ ነውና ይህም ትኩረትን ወደ አንድ ቦታ ወደ እግዚአብሔር ብቻ ለመሰብሰብ ይረዳናል ማለት። ሁለተኛው በአካል ሁኔታ ስንል እጅን በመዘርጋት ነው የሚጸለየው። የጸሎት ስርዓቱ ቅድም እንዳልኩት አሳያለሁ፣ ግን በጊዜው እጅን በመዘርጋት ነው። እጅን መዘርጋት ትትና ነው፣ ልመና መሆኑን የሚያሳይ ነው። ራስን ለእግዚአብሔር በመስጠት እየተደረገ እንደሆነ መግለጻችን ማለት እና ብዙ ጥቅሶች አሉ። ጥቂቶቹ ብቻ ነው የምናነሳው። በብሉይ ኪዳን ለምሳሌ በመዝሙር 141 ቁጥር 2 ላይ ጸሎቴን በፊትህ እንደ ዕጣን ተቀበልኝ፣ እጅ ማንሳትም እንደ ማታ መስዋዕት ይሁን ይላል። ተመልከቱ፣ ጸሎቴን በፊትህ እንደ ዕጣን ተቀበልኝ። ዕጣን ለእግዚአብሔር የሚቀርብ መስዋዕት ነው እና ጸሎቴን እንደሱ አድርገህ ተቀበልኝ፣ እጅ ማንሳትም እንደ ማታ መስዋዕት ትሁን። እጁን ዘርግቶ ይጸልይ እንደነበር ቅዱስ ዳዊት እንረዳለን ማለት ነው። እና በመዝሙር 63 ቁጥር 4 ላይ እንዲሁም በሕይወት የዘመን አመሰግናለሁ፣ በስምህም እጆችን ወደ ላይ አነሳለሁ። በስምህም እጆችን ወደ ላይ አነሳለሁ። ስለዚህ በምንጸልይበት ጊዜ እጃችንን ወደ ላይ አንስተን እንጸልያለን ማለት ነው። እና በመዝሙር 43 ቁጥር 6 እጆችን ወደ አንተ ዘረጋሁ፣ ነፍሴም እንደ ደረቅ መሬት አንተ ተጠማች ይላል። አሁን ብዙዎቻችን በምን እንደምንጸልይ ሌላ ጊዜ ደግሞ የምንነጋገርበት ነው የሚሆነው። የጸሎት መጽሐፍት በተለይ ምን ብድዶ መጸለይ ያለብኝ እያለ ብዙ ሰው ይጠይቃል።
እና ከመዝሙረ ዳዊት በላይ ምንም ጸሎት የለም እውነት ለመናገር። ስለዚህ ዳዊት ዕለት ዕለት የምንጸልይበት መጽሐፋችን ነው፣ የጸሎት መጽሐፋችን ነው። ቅዱስ ዳዊት ጸልዮ የተጠቀመበት ስለሆነ ማለት የተጠቀመበት እግዚአብሔር ጋር የተገናኘበት ስለሆነ ስለዚህ በመዝሙር 143 ቁጥር 6 ላይ ምን አለ? እጆቼን ወደ አንተ እዘረጋለሁ እጸልያለሁ ማለት ነው። በአዲስ ኪዳን ደግሞ በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 8 ላይ ቅዱስ ጳውሎስ ምን አለ? እንግዲህ ወንዶች በየስፍራው ሁሉ ያለ ቁጣና ያለ ክርክር ቅዱሳን እጆችን እንዲያነሱና እንዲጸልዩ እፈቅዳለሁ። ቅዱሳን እጆችን፣ የተባረኩ እጆችን፣ የበረከት እጆችን እንዲያነሱና እንዲጸልዩ እፈቅዳለሁ ነው የሚለው። ስለዚህ በብሉይ ኪዳንም በአዲስ ኪዳንም አባቶቻችን ያስተማሩን የነገሩን እጃችንን ወደ ላይ ዘርግተን እንድንጸልይ ነው። ለምን እጅ ይዘረጋል? ቅድም ተናግሬዋለሁ። ልክ አንድ ሕፃን ወደ ወላጆች እጆቹን እንደሚዘረጋ አማኝም ወደ ሰማያዊ አባቱ ያለውን ፍላጎትና ጥገኝነት ለማሳየት ልመናን ለመግለጽ ነው እጃችንን የምንዘረጋው ማለት ነው። ሌላው መስዋዕትነትን ለማሳየት ልብንና ሕይወትን ለእግዚአብሔር ክፍት አድርጎ ማቅረብ፣ ራስን መስጠትን በቃ በአጠቃላይ በአካላዊ ሁኔታ ወደ ሰማይ ቀና ብለን መጸለይ ይገባል። ወደ ሰማይ ቀና ብለን እያየን ነው የምንጸልየው። በእርግጥ አንድ ወቅት ብቻ አንገታችንን ደፍተን የምንጸልይበታል። ይሄም የንስሐ ጸሎት በሚሰጠን ጊዜ በአባቶች እግዚኦ መሐረነ ክርስቶስ በሉ ሲባል ሰው ቀና ብሎ ካህኑን እያየ አይደለም የሚጸልየው፣ አንገቱን ደፍቶ ነው የሚጸልየው። ተቀምጦም ሆነ ቆሞ፣ በተቀመጥንበትም ሊሆን ይችላል፣ በቆምንበትም ሊሆን ይችላል። ይህ ሲሰጥ ግን አንገታችንን ወደ ምድር ዝቅ አድርገን አይናችን ወደ ምድር አድርገን ነው የምንጸልየው። ምክንያቱ ምንድነው ካል እንኳን አንተን ማደሪያ የሆነውን ዙፋኔ ያለበትን ሰማይን ማየት ቀርቶ በፊትህ የወከልከውን እንዳንተ እንደራስህ የሆነውን ካህኑን እንኳን ቀና ብዬ ለማየት የሚያስችል ህይወት የለኝም። የንስሐ ጸሎት ማለት ይሄ ነው። ራስን ትሁት የምናደርግበት፣ ራሳችን ዝቅ የምናደርግ ቀና ብዬ ለማየት እንኳን አልቻልኩም። ሰው ሲያፈር ሲደነግጥ ማለት አንገቱን የሚደፋው በቃ ማፈር ነኝ፣ ኃጢአቴ በደሌ ትክክል አይደለም ልንል ነው እኮ እግዚኦ መሐረነ ክርስቶስ የምንለው። ስለዚህ በካህኑ ፊት ራሳችንን ዝቅ ማድረጋችን በእግዚአብሔር ዘንድ ዝቅ ለማድረግ ስንል አንገታችን እንደፋለን። ከዚያ ውጭ ግን ወደ ሰማይ ቀና ብለን ነው የምንጸልየው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደጋግሞ እንዳሳየ ለምሳሌ በዮሐንስ ወንጌል ምዕራፍ 17 ቁጥር 1 ላይ ወደ አባቱ በሚጸልይበት ጊዜ ኢየሱስም ይህን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ ነው የሚለው። ምን አድርጎ? አይኖቹን ወደ ሰማይ አነሳና ነው የሚለው። ሁለተኛ ትንሹን አበርክቶ ሲያበላ በማቴዎስ ወንጌል ምዕራፍ 14 ቁጥር 19። እነዚህን አጋጣሚዎች መመልከት አለብን። ምክንያቱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መምህራችን፣ እውነተኛው መምህራችን እሱን አርአያ እንድናደርገው ነው አይደል ሰው የሆነው አንዱ ማለት ነው። ለቤዛና ለአርአያ ይባላል። ለቤዛ ለመስዋዕትነት እሱ በየራሱ በየአውዱ ነው መማር ያለብን። ሁለተኛው አርአያነቱ ነው፣ ምሳሌነቱ ነው፣ ያሳየን ትምህርት ነው። ከኔ ተማሩ ነው ያለው። ከኔ ተማሩ ዮሐንስ ምዕራፍ 13 ላይ እግራቸውን ባጠበ ጊዜ ጌታችን የተናገረ ከኔ ተማሩ። ስለዚህ ከሱ እንድንማር ነው ይህንን ነገር ያደረገልን እና ህዝቡን በሳር ላይ እንዲቀመጡ አዘዘ። 5ቱንም እንጀራ 2ቱን ዓሣ ይዞ ወደ ሰማይ አየና ባረከ። ወደ ሰማይ አየና ባረከ፣ ወደ አባቱ አየ ማለት ነው። እኛም ወደ ላይ ቀና ስንል እግዚአብሔር ነው የምናየው። እግዚአብሔር ወደ እሱ ስናቀር ማለት ነው። በተጨማሪ ደግሞ አልዓዛርን ከሞት ሲያስነሳ በዮሐንስ ወንጌል ምዕራፍ 11 ቁጥር 41 ላይ እንደዚሁ ነው። ኢየሱስ አይኖቹን ወደ ላይ አንስቶ እንዲህ አለ። አይኖቹን ወደ ላይ አንስቶ አይኖቹን ጨፍኖ ጸለየ የሚል ነገር እስካሁን ድረስ አላየሁም። በየትኛውም በመጽሐፍ ቅዱስ አይን ጨፍኖ ስለመጸለይ የሚገልጽ ነገር ሰው እንትንን ለመሰብሰብ ምንድነው ሐሳብን ለመሰብሰብ የሐሳብ መሰረቅን ለማስቀረት ነው ልምድ ነው የሚመስለኝ። ዝም ብዬ ልባክን ካልኩ አይኔም ተጨፍኖ ያው የባሰ ነው የሚሆነው። እንደውም ማየት ነው የሚሻለው። እንደውም በቅዱሳት ስዕላት በስዕል አድኖ ፊቱ ነው የሚጸልይ ሰው። በቤተክርስቲያን ውስጥ ሆነን መንበሩን ታቦቱን እያየን ካህናቱን እያየን እንቅስቃሴያቸውን ካህናቱ የሚያደርጉትን ነገር እያየን ነው የሚመስጠን እንጂ አይናችን መዝጋት አይደለም። በጣም ከባድ ነው የሚሆነው እና አይንን ገልጾ መጸለይ ይገባል። ከላይ ጌታችን ሲጸልይ እንዳየነው ማለት ጥበበኛ ሰሎሞን ደግሞ ምን አለ? አይኑን የሚዘጋ ጠማማ ሐሳብን ያስባል ይላል ምሳሌ 16 ቁጥር 30 ላይ። ስለዚህ በተቻለን አቅም አይናችንን ገልጸን መጸለይ ይገባናል። በመዝሙር 121 ቁጥር 1 ላይ አይኖችን ወደ ተራራዎች አነሳው በማለት የእግዚአብሔር እርዳታ በንቃት ይጠባበቅ እንደነበረ ቅዱስ ዳዊት ገልጾልናል ማለት ነው። ስለዚህ አይኖችን ወደ ተራራዎች አነሳው፣ ወደ ላይ አነሳው ማለት ነው። ወደ ላይ አነሳው፣ ወደ እግዚአብሔር ነው የምናነሳው እና በተለይ ደግሞ በስራ በጉዞ ላይ ሆነን ልንጸልይ እንችላለን። ቀደም ብያለሁ፣ ሳታቋርጡ ጸልዩ ነው። በመኪና እየነዳ ሰው ይጸልይ በጣም ቆንጆ ነው። በቃ እውነት
ህይወታችን ይባረክበታል። በየአጋጣሚው እንድንጸልይ። አንዳንድ ሰው በስራ ብዛት በጊዜ ጦት እንደማይጸልይ ይናገራል። ያ ስንፍና ነው፣ በቃ ስንፍና ነው እንጂ በየአጋጣሚው ቅድም ያልኩት ይቺ ለአምልኮት እግዚአብሔር የፈቀደልንን ያህል ጊዜ እንደተሰጠን ጊዜ ማለት ነው። እንደተሰጠን ጊዜ እንደ ልምምዳችን የ5 ደቂቃ፣ የ10 ደቂቃ፣ 15 ደቂቃ፣ 30 ደቂቃ፣ የ1 ሰዓት ጸሎት ቁመን መጸለይ በቤታችን ውስጥ በጣም ምንም ኤክስኪውዝ የለውም ብዬ ነው የማስበው። ይቅርታ ያለው ነገር አይመስለኝም። በማናቸውም ሰዓት መጸለይ፣ በተለይ ጧትና ማታ መጸለይ አለብን። ከዚያ ውጭ ግን በጉዞ እያለን በማናቸውም አጋጣሚ ስራችን ቦታም ላይ አመቺ ሁኔታ ያለው ሰው ሁሉ መጸለይ አለበት እና ይህንን አይንን ገልጾ መጸለይ ንቁ መሆንን ለማሳየት ነውና አይናችን ገልጠን እና እንጸልያለን። ሌላው ፊትን ወደ ምስራቅ በመመለስ። ለምንድን ነው ወደ ምስራቅ በመመለስ ቤተክርስቲያን ስርዓት ያደረገችው? አንደኛ ጌታችን የተወለደው በምስራቅ ነው፣ የሚመጣውም ደግሞ ከምስራቅ ነው። ወደፊት እናየዋለን። የጌታ ዳግም ምጽአት ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ በዳግም ምጽአት ሲመጣ ከምስራቅ እንደሚመጣ በመጽሐፍ ቅዱስ ምን ተብሏል? መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣትም እንዲህ ይሆናል አነ የተባለ መብረቅ ተመልከቱ። መብረቅ ከምስራቅ ወደ ምዕራብ እንደሚመጣ የጌታ መምጣት ከምስራቅ ነው ስለተባለ ወደ ምስራቅ ምንድን ነው? የፀሐይ መውጫ ነው። የፀሐይ መውጫ ነው። እውነተኛ የጽድቅ ፀሐይ ማለት ነው ኢየሱስ ክርስቶስ ነው። እውነተኛ የጽድቅ ፀሐይ ትወጣላችኋለች በትንቢተ ሚልክያስ ላይ እንደተነገረ ማለት ነው። ስለዚህ እውነተኛ የጽድቅ ፀሐይ ኢየሱስ ክርስቶስ። ስለዚህ ወደሱ ስንጸልይ ወደ ምስራቅ እንዞራለን። ይሄ ማለት ምንድነው? በኢትዮጵያ ኦርቶዶክስ ቤተክርስቲያን ባህል፣ ትራዲሽን፣ ትውፊት መሰረት ቤተመቅደስ ሲሰራ በራሱ ተመልከቱ፣ ምስራቅና ምዕራብን ታሳቢ፣ ሰሜንና ደቡብ ተለይቶ ነው የሚሰራው ማለት ነው። ወደ ፈለግነው አቅጣጫ አይደለም የምንሰራው። በውጭ ሀገር ያለች ቤተክርስቲያን እየተፈተነች ያለችበት ነገር የተሰራ ቤተክርስቲያን ኦልሬዲ ስለምንገዛ ማለት ነው። ነገር ግን ያልተሰራና የሚሰራ ከሆነ ግን ምስራቅ በየት በኩል ነው ተብሎ በምስራቅ በኩል የካህናት መግቢያና ቤተልሔም እንዲሆን ተደርጎ፣ በሰሜን በኩል ደግሞ የወንዶች መግቢያ፣ በደቡብ የሴቶች መግቢያ እንዲሆን ተደርጎ፣ የምዕራቡ ደግሞ የአደባባይና የታቦት መውጫ እንዲሆን ተደርጎ ነው የሚሰራው ማለት ነው። ስለዚህ ሁልጊዜ ምዕመናን ስንቆም ወደ ታቦቱ ነው የምንዞረው ማለት፣ ወደ ምስራቅ ነው የምንዞረው ማለት፣ የምንሰግደውም ወደ ምስራቅ ነው ማለት ቤተክርስቲያን ውስጥ ሲሆን በስርዓቱ የተሰራ ቤተክርስቲያን ከሆነ ማለት። ስለዚህ ይህንን ታሳቢ እናደርጋለንና ወደ ምስራቅ እንጸልያለን። ይሄ ማለት ግን አሁን ቤታችን ሆነን ምስራቁ የትኛው ነው እያልን ስንዟዟር መሆን የለብንም። ስለ አድኖ እግዚአብሔር ምኑ ነው? ብርሃን አይደል? እግዚአብሔር ብርሃን ነው። እግዚአብሔር ብርሃን ነው ማለት ምን ማለት ነው? የሌለበት ቦታ የሌለ ነው ማለት። ስለዚህ ወደ ምስራቅ ወደ ምዕራብ ወደ ማናቸውም አቅጣጫ እግዚአብሔር አለ፣ ምንም ችግር የለውም ማለት። ነገር ግን በዓላማ አድርገን በምንጸልይበት ጊዜ ግን ወደ ምስራቅ ዞረን ነው። ስለዚህ ወይ ወደ መስቀል ዞረን ወይም ወደ ስለ አድኖ ወደ ቤታችን ዞረን በአጠቃላይ እነዚህን ከፊታችን አድርገን እንጸልያለን ማለት ነው። ዞሮ የእግዚአብሔር መገለጽ ስለሆነ የምንፈልገው ማለት ነው። እና እንደሚታወቀው የገነት መገኛም በምስራቅ ነው አይደል? ኦሪት ዘፍጥረት ምዕራፍ 2 ቁጥር 8 ላይ እግዚአብሔር አምላክም በምስራቅ በኤደን ገነትን ተከለ ይላል። ስለዚህ የሰው ልጅ በሚጸልይበት ሁሉ ጊዜ ገነትን እያሰበ ነው። የወጣንባትን ገነትን እባክህ ተመልሰን እንድንገባ እርዳን ነው። ወጥቼ እንዳልቀርብ እርዳኝ እያልን ስለምንጸልይ ማለት ነው። ሌላውና ዋናው መሰረታዊ ነገር ወዲያ ወዲህ ማየትን በማቆም ትኩረት ወይም ደግሞ ተመስጦ በጸሎት ወቅት በጣም አስፈላጊ ነው። እንኳን በጸሎት ወቅት ከሰውም ጋር እየተነጋገርን ዝም ብለን እንደፈለገን እንሆናለን። ሰውየውን እንረብሸዋለን። እያወራ ነው ያለውን ሰው ትተን ሌላ ነገር ወይ ሞባይል ብንጎረጎር ምንድን ነው የሚስባው? ሰው ንቀት እኮ ነው። በቃ እግዚአብሔርን ጠርተን በፊቱ ቆመን እያነጋገር ነው እያለ እሱን ትተን በልባችን ሌላ አገር ምንሄድ ከሆነ ትክክል አይደለም። እንኳን በፊታችን ማለት ነው፣ እንኳን በፊታችን። ስለዚህ ወዲያ ወዲህ የምናይ ከሆነ ሀሳባችን መሰረቁ የማይቀር እና ያንን ማቆም አለብን ማለት ነው። እሱን ማቆም አለብን። ለዚህ ደግሞ የልቡና ዝግጅት ያስፈልጋል። አስቀድሞ መጸለይ ያስፈልጋል። በነገራችን ለዚያ እኮ ነው የምናማተው። በስመ አብ ስንል እኮ ይሄን የሚረብሹንን አጋንንት ከኛ አርቅልን ማለት ነው። እነሱ በመስቀልና በማማተብ ፊት ስለማይቆሙ ማለት ነው። ልባችንን ሰብስበን መጸለይ ይጠበቅብናል። ስለዚህ ልብን ለመሰብሰብ አንዱ ነገር ደግሞ ወደ አንድ ቦታ ላይ ብቻ ሐሳብ ማድረግ ይጠበቃል ማለት ነው። አይንን ፊትን አጠቃላይ ሰብሰብ አድርጎ በስዕለ አድኖ ፊት ቆሞ መጸለይ፣ ቀጥሎ መቆም ምናምን ያልናቸው ነገሮች እነዚህ በሙሉ የሚያሳዩን እሱን ነው ማለት ነው። እሱን ነው የሚያሳዩን። ሌላው እንግዲህ ባለባበስ ነው። ባለባበስ ደግሞ ምን መምሰላል? አንደኛ
ያው የካህናት እንደ ካህናት የሚለብሱት ነገር አለ፣ የዲያቆናት የሚለብሱት አለ በቅዳሴ ሰዓት፣ የምዕመናን ሁሉም የየራሱ አለው። መነኮሳት የሚለብሱት አለ። መነኩሴ ቆቡን ወልቅ አይገባውም። እኔ ስለነሱ አላስተምርም። አሁን ስለምዕመናን ደግሞ መስቀለኛ መልበስ አለባቸው። ነጠላቸውን ንጹህና ሰውነትን የማያራቁት አድርገው መልበስ አለባቸው። ንጹህና ሰውነታቸውን የማያራቁት መልበስ አለባቸው። በተለይ ብዙ ሰው በጣም የሚሳሳተው በሌሊት ፒጃማ የሚጸልዩ ሰዎች አሉ። ይህ በእውነት እንደው ትንሽ አንዳንድ ቃላት በጣም ካፌ እንዳያመልጠኝ ይፈራለሁ። ምን ልበል በቃ ስለዚህ ነውር ነው። በቃ ሌላ እንግዲህ ከዚህ ከባድ ነው። እሱም ራሱ ይህም ቃል ባይወጣኝ ደስ ይለኝ ነበር። ነውር ነው። ነውርና ነውር ያልሆነ ነገር አንድ ክርስቲያን መለየት አለበት። ሌሊት እኮ ስንት ነገር አለው፣ ስንት ነገር አለው። ስለዚህ ሌሊት በተለበሰ ልብስ በእግዚአብሔር ፊት ቆሞ አይጸለይም። እርቃንንም ቆሞ አይጸለይም። በጣም ሰው ቸግሮት እኮ እዛው እንዳለ ሊያማትብ ይችላል አይደል? ምንም ልብስ ሳይለብስ። ይህንን ማለት አይደለም። ለአምልኮ ስንቆም፣ በስዕላት ፊት ስንቆም ማለት ነው። ወደ ጸሎት ቤታችን ስንሄድ ለማለት ፈልጌ ነው እንጂ በጣም እየቸገረው በጣም እየታመመ ሰው እዛው ሆኖ በቃ በሚችለው አቅም ሁሉ ወደ እግዚአብሔር መጾም። ልባችን ሁሉ ጊዜ ከእግዚአብሔር ጋር መሆን አለበት። ሌሊት ለምሳሌ በጣም አስቀያሚ ክፉ ህልም ያየ ሰው ምንድን ነው ያደርገው? እዚያ ታማትባላችሁ። ከቻላችሁ ደግሞ ተነስታችሁ አምላከ ቅዱስ ጊዮርጊስ ማረኝ፣ አምላከ ቅዱስ ጊዮርጊስ ማረኝ፣ አምላከ ቅዱስ ጊዮርጊስ ማረኝ 3 ጊዜ ብለን አቡነ ዘበሰማያት ብለን ለቅዱስ ጊዮርጊስ የተገባለት ቃል ኪዳን ያን ሁሉ ክፉ ነገር ያጠፋል። መዝሙር 26 እግዚአብሔር ብርሃኔና መድኃኒቴ ነው፣ እግዚአብሔር የሕይወቴ መታመኛዋ ነው። ክፎች አስጨናቂዎች ስጋዬን ይበሉ ዘንድ በቀረቡ ጊዜ እነሱ ተሰነካክለው ወደቁ። ጠላት ቢከበኝ ልቤ አይፈራም፣ ሰልፍም ቢነሳብኝ እዚህ ተማመናለሁ። እግዚአብሔርን አንዲት ነገር ለምነው እሷን እምሻለሁ፣ ሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ። ይህንን መጸለይ፣ ይህንን በቃላችን ማጥናት በተቻለን አቅም ማለት በጣም አጋንንትን ክፎች አቡነ ዜና ማርቆስ ገድል ላይ እንዲህ ይላል። ክፎች መናፍስት በአባታችን በአቡነ ዜና ማርቆስ በቀረቡባቸው ይህን መዝሙረ ዳዊት እየደገመ ነበር። ብትንትናቸው ነው ያወጣቸው። ስለዚህ ወገኖቼ እነዚህን ነገሮች ማድረግ ይጠበቅብናል ማለት ነው እንጂ እግዚአብሔር በማናቸውም ሁኔታ በማናቸውም አለባበስ እንጸልይ አይሰማም ማለት አይደለም። ግን ቅድም እንዳልኩት ወደ አንድ ንጉሥ ወደ አንድ ታላቅ ሰው በምንቀርብበት ጊዜ የራሳችን አለባበስ እንደምናስተካክል ወደ ልዑል እግዚአብሔር ፊት ልንቀርብ ነውና የጸሎት ልብስ ለብሰን ነው መቅረብ ያለብን። በስርዓት ለብሰን ነው መቅረብ ያለብን ለማለት በቤታችንም በቤተክርስቲያን ቢሆን ማለት ነውና እሱን ማወቅ አለብን። በድምፅ ያለው ሁኔታ ደግሞ ምን አይነት ምንድነው መምሰል አለብን? በህሊና በማሰብ ወይም በለሆሳስ በመድገም እንዲሁ በመናገርና ጮክ ብሎ በዜማና ያለ ዜማ ይጸለያል። ፊትን በመስቀል በማማተብ በህሊና በማሰብ ማለት በተለይ ብቻችንን በምንጸልይበት ጊዜ ማለት ነው። በተለይ ብቻችንን በምንጸልይበት ጊዜ ሰዎች እንዳይረበሹ በምንፈልግበት ጊዜ ቤተክርስቲያንም ውስጥ ሊሆን ይችላል። ብዙ ሰዎች እኮ ምዕመናን ብዙ ካህናት ምናምን ባጠገባችን አሉ። ስለዚህ ማረኝ እሱ አይሆንም ማለት ነው። በቃ እግዚአብሔር ይምረናል። በልባችን ብቻ እንገራው፣ በህሊና በማሰብ በቤታችንም ውስጥ ለምሳሌ ልጆቼ ባለቤቴ ምናምን ተኝተዋል። ብዙ ሰው የተኛ ሰው አለ። እሱ ማረፍ አለባቸው። እኔ ነኝ ኃላፊነት ያለብኝ። ስለዚህ ለሊት ተነስቼ እየጸለይኩ ነው። እነሱ ሳይሰሙ ጸልዬ በህሊና ብቻ ከእግዚአብሔር ጋር መነጋገር ያስፈልጋል ማለት ነው። እና በህሊና በማሰብ የተባለው እሱ ነው። መጽሐፉንም ስናነበው እንደዚያው ነው። ምናልባት አንዳንድ ጊዜ ተመስጦ አላመጣ ሲል ትንሽ ለራሳችን የሚሰማ ድምፅ ልናሰማ እንችላለን። ከባቢሎን ጩኸት ታላቅ ጥፋት ድምፅ ተሰምቷል። ገባና ደዛች እያደረግን እዚያው ለራሳችን ብቻ በሚሰማ አይነት ድምፅ በለሆሳስ በመድገም ይጸለያል። በቤተ ክርስቲያን በሚሆንበትና በማህበር በሚጸለይበት ጊዜ ግን በአንድ ነው፣ ያው በዜማ ነው። አባታችን ሆይ ስንበስት ያስበው በቃ ሌላውን ትተን ማለት ነው። ቅዳሴውን ኪዳኑን ትተን እዚህ አባታችን ሆይ ብለን እንኳን ስንጸልይ በዜማ የምናደርገው ድምጻችን አንድ እንዲሆን፣ አንድ ላይ፣ አንድ ሃይማኖት፣ አንድ ጌታ፣ አንድ ጥምቀት፣ አንድ ምዕመናን፣ አንድ ቤተክርስቲያን፣ አንድ ጉባኤ ስለሆነ ማለት ነው። ስለዚህ ወደ አንዱ ወደ እግዚአብሔር ስለምናቀርበው እንደሱ አድርገን እናቀርባለን። ሌላ በፍርሃት በረአድ ሆነን መጸለይ ይገባናል ማለት ወደ አምላካችን። ይሄ ነው እንግዲህ ዛሬ ጸሎትን በተመለከተ የጸሎት ስርዓትን ያየነው። በአካል እንዴት አድርገን መጸለይ እንዳለብን ለማሳየት ሞክሬያለሁ። ባለባበስ እና በድምፅ እነዚህ የቤተክርስቲያን ስርዓቶች ናቸው። ከመጽሐፍ ቅዱስም እንዳየነው አባቶቻችን እንዳስተማሩን ይህንን ትውፊት
ለልጆቻችን ለሁሉም ሰው ለወገን ሁሉ እናስታውቅ እናስተምር ያስፈልጋል። የመከረን ያስተማረን የአባቶቻችን አምላክ ስሙ ከአጥናፍ አጥናፍ ከፀሐይ መውጫ እስከ መጥለቂያዋ የተመሰገነ ይሁን። ይህን ቪዲዮ የምታዩ እባካችሁን ሸር እያደረጋችሁ ላልሰሙ ሁሉ እንዲሰሙ ቤተክርስቲያናችን እንድትጠቀም እግዚአብሔር እንዲጠቀም አንድ ሴድ እንዱማን ያውቃል በዚህ ቃል እሱን ብናደርግ የወንጌል ተሳታፊ እንሆናለን። ሁላችንም ያስተማረን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ያክብርልን።